ያስደነግጠኝን የቄሳር ቀጭን ተሳስ ጢሞቴዎስ 2:5 ለምትጽፈው ሰው በሰውና በእግዚአብሔር መካከል ያለው መካከለኛ ስንት አለ? አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ። በነገራችን ላይ ይሄ ትምህርት የሚሰጠው ኢየሱስ አማላጅ መሆኑ ትምህርት የሚሰጠው ኢትዮጵያ ውስጥ ብቻ ነው። በጢሞቴዎስ መልእክት ምዕራፍ 2 ቁጥር 7 ላይ አንድ እግዚአብሔር አለ ይልና በእግዚአብሔርና በሰው መካከል ደግሞ ያለ አንድ መካከለኛ አለ ይላል። ምን አለ አለ? ኢየሱስ ክርስቶስን ምን ይለዋል? እዚህ መካከለኛ ይለዋል። እያደመጣችሁ አይደል? ኢየሱስ መካከለኛ ነው አይደለም? ምን ማለት ነው መካከለኛ ነው ማለት? ትርጉም እዩ። እንደ ጴንጤዎቹ ሎቱ ስብሐት ኢየሱስ መካከለኛ ነው ማለት በተንወላገደና በተንሻፈፈ ኮንሰፕት አማላጅ ነው ማለት ነው። እየሰማችሁ ነው አይደል? በጴንጤ ኮንቴክስት ማለት ነው። መጽሐፍ ቅዱሱ ግን የሚናገረው ስለዚህ አይደለም የሚናገረው። መካከለኛ አማላጅ ግብር ነው አይደለም? ማማለድ ግብር ነው አይደለም? ግብር ነው አይደለም? ባለፈው ቤዛነትን ሳነሳ ክርስቶስ ምልጃን አቅርቧል ብያለሁ አይደል? አላቀረበም? አልተናገርኩም? ይሄን ያቀረበው ምልጃ ግን ምንድነው የሚባለው? በስጋው ወራት ምልጃን አላቀረበም? አቅርቧል። አብራራለሁ፣ እሺ ትንሽ እጨምርላችኋለሁ። ያቀረበው ያ ምልጃ ግን ቤዛነት ነው የሚባለው። የለማኝነት ኢየሱስ አማላጅ የሚያሰኘው ሳይሆን ቤዛነት። እኛ ልናቀርብ የሚገባንን ልመና እኛን ተክቶ ለመነ ነው። እየሰማችሁ ነው አይደል? ይሄ ምን ይባላል ስንባል ቤዛነት ነው የሚባለው። ቤዛነት ትንሽ ለምሳሌ ጥቅስ አምላኬ አምላኬ ለምን ተወኝ ብሏል አላለም? ብሏል አላለም? አምላክ ነው አይደለም? እሱ ራሱ ኢየሱስ አምላክ ነው አይደለም? አምላክ ከሆነ ታዲያ ለሱ ሌላ አምላክ ኖሮ ነው አምላኬ አምላኬ የሚለው? ምን እያለ ነው? እኛን ተክቶ እኛ ልንል የሚገባንን እያለ ነው ማለት ነው። እየሰማችሁ ነው አይደል? እኛ የምንለውን ቤዛነት እኮ ነው አንዱ። አሁን ይሄ ቃል ብዙ ትርጉም አለው። አንዱ ቤዛነት ነው፣ ሁለተኛ አራያነት ነው። በመከራ ጊዜ እግዚአብሔር አምላክን በጸሎት ጥራው ነው፣ ለምነው፣ እባክህ አምላኬ ሆይ ድረስልኝ አድነኝ በለው ማለት ነው። እየሰማችሁ ነው አይደል ኮንሰፕቱ? ስለዚህ ለቤዛነትም ይተረጎማል፣ ለምንም ይተረጎማል፣ ለአራያነትም ይተረጎማል። ሌሎች ትርጉሞችን ትቼ ማለት ነው። መካከለኛ ሲል በዋናነት የሚተረጎመው ከፈንክሽናል ክሪስቶሎጂ አንጻር አይደለም። መካከለኛ የሚለው ቃል የሚተረጎመው ኦንቶሎጂካሊ ነው። ኩነታዊ ነገረ ክርስቶስ። ኩነታዊ ነገረ ክርስቶስ ምንድነው ያልነው? ተዋህዶ ነው። እየሰማችሁ ነው ወይ? ምንድነው ኩነታዊ ነገረ ክርስቶስ ያልነው? ተዋህዶአዊ ነው ያልነው። ስለዚህ ቅዱስ ጳውሎስ ምንድነው ያለው? በሰውና በእግዚአብሔር መካከል ያለ አንድ አለ አለ። በማንና በማን መካከል ያለ? ስለዚህ ምን እያለ ነው? ኢየሱስ ኦንቶሎጂካሊ ስንጠራው ፍጹም ሰው የሆነ አምላክ ነው። መልሱ ምንድነው እንላለን? አምላክም እውነት ሐሰት፣ ሰውም አምላክም እውነት ሐሰት። እውነት ችግር የለውም። እሺ ም የሚለው ቃል አንድነትን የሚያመለክት ስለሆነ ማለት ነው። ም ሰውም አምላክም ሲሆን አንድ ነው። ሰው እና አምላክ ሲሆን ግን ሁለት ነው፣ ምንታዌ ማለት ነው። ስለዚህ ክርስቶስ ሰውና አምላክ አይባልም፣ አንዱና ሌላው አይባልም። የሚባለው ፍጹም ሰው የሆነ አምላክ ከተገለጸ ፍጹም ሰው የሆነ እስኪ በሉ ፍጹም ሰው የሆነ በሉ ፍጹም ሰው የሆነ በሉ ቆይ መጀመሪያ ሚጎላለው አይደል? ፍጹም ሰው የሆነ ብለህ መቆም እንችላለን። እንደዛ ብለህ ፍጹም ሰው የሆነ ስለዚህ ይሄ አገላለጽ ፍጹም ተዋህዶን የሚያመለክት አገላለጽ ነው። አይቆርጥም ማለት ነው። ሰው እና ከሆነሳ ሰው አንድ እና የሚባል አጫፋሪ ያለ ለየ፣ ከዛ አምላክ ሌላ መጣ ማለት ነው። ስለዚህ ሁለት ተደመረ ሁለት ሆነ ማለት ነው። ፍጹም ሰው የሆነ አምላክ ካልን ግን ምን እያልን ነው ማለት ነው? አንድ ክርስቶስ ማለታችን ነው። ግልጽ ነው አይደል አነጋገሬ? መካከለኛ የሚለው ቃል የሚያመለክተው ፍጹም ሰው ፍጹም አምላክ የሚለውን ነው። በሰውና በእግዚአብሔር መካከል አብ መካከለኛ አይደለም። እየሰማችሁ ነው የምናገረው? መልሱልኝ። መካከለኛ ነው አብ? መንፈስ ቅዱስ መካከለኛ ነው? ለምን? አብም መንፈስ ቅዱስም ሰው ስላልሆኑ። አብ አምላክ ብቻ ነው። እየሰማችሁ ነው? መልሱ። አምላክ ብቻ። አብ ምንድን ነው? አምላክ ብቻ። በሉ መንፈስ ቅዱስ አምላክ ብቻ። መልሱ እንጂ ምን ያስፈራችኋል?
ወልድስ ስግው ቃል በሉ ምንድን ነው? ሰው የሆነ መካከለኛ ማለት ነው። ያ ሌሎች ከዚህ ቀደም ያስረዳሁትን እንድትይዙ ማለት ነው። ስለዚህ መካከለኛ ነው ሲል በጣም ብዙ ትርጉም አለው፣ ግን ኦንቶሎጂካሊ ነው የሚተረጎመው ቤዚካሊ ማለት ነው። ሌሎች ትርጉሞችን ትተን እና የመካከለኝነት ትርጉም በጣም ብዙ ነው፣ ግን ይሄ ኦንቶሎጂካል በሚለው ኮንሰፕት ውስጥ ሆናችሁ እንድታስቡ ከማለት ነው ይሄ የምናገረው። ስለዚህ መካከለኛ የሚለውን ስንሰማ እንደነግጥም ማለት ነው። እኛ ፍጹም ሰው ፍጹም አምላክ ነው። ይሄን ማን አለ? ቅዱስ ዮሐንስ አፈወርቅ፣ ቅዱስ ጎርጎርዮስ ዘኑስስ የተባሉ ሊቃውንት። ተጨማሪ ብዙም ያቀርቡታል። ሐዲስ ኪዳንና ብሉይ ኪዳን መካከለኛ ነው ማለት ኦግስጢን የተባለ ሊቅ ሲናገር የብሉይና የሐዲስ ኪዳን የብሉይ ፈጻሚ የሐዲስ ጀማሪ ኦንቶሎጂካሊ ነው የሚታየው። ይሄ ግብር የሚያመለክት አይደለም። የብሉይ ኪዳን ፈጻሚ የሐዲስ ኪዳን ደግሞ ጀማሪ ነው። የሰማችሁን አይደለም? ያን የነቢያትና የሐዋርያት ማዕከላቸው እንዲህ እያልን በጣም ብዙ ትርጉም ይተረጎማል እና እሱን ለጊዜው እዚሁ እናቆየውና መካከለኛ የሚለው ግን ኦንቶሎጂካሊ ይተረጎማል የሚለውን እንድትረዱ ለማድረግ ነው። እግዚአብሔር አምላካችን በቸርነቱና በምሕረቱ የተማርነውን ትምህርት በየልቡናችን ያጽናልን። በተማርነው ትምህርት ፍሬ እንድናፈራ አምላካችን እግዚአብሔር በቸርነቱ ሁላችንም ይርዳን። ወስብሐት ለእግዚአብሔር።